ስንክሳር ማንም ቢሆን የትናንቱንም የዛሬውንም የመጪውንም ኩነት ማወቅ አለበት። ትውልድ መጥፎውን ለትምህርትና ለቅርስነት በጎን ለታሪክና ለእድገት መጠቀም ይገባዋል። መጪው ጊዜ ጨንግፎ እንዳይወለድ ያለፈው ጊዜ በዛሬውስ ካንቀላፋበት መንቃት አለበት እንዲሉ እየተወገዙ የማይጠፉ ሳይፈለጉ የኖሩና ዛሬም ያሉ አንዳንድ ማህበራዊ ክስተቶች አሉ። እያደሙ የሚኖሩ እየወጉ ተነቅለው የማይጣሉ እየተጠሉ እንዳልተጠሉ የሚኖሩ ማህበራዊ ክስተቶች አሉ። እነዚህ ክስተቶች በብዙሃኑ መጥፎ ማህበራዊ በሽታ በሚባሉ ስሞች ይጠራሉ። ያላሰለሰ ውግዘት ያላቋረጠ የማጥፋት ዘመቻ ሲካሄድባቸው ኖሯል። እየተወገዙ ግን ይኖራሉ። አጠፋናቸው እያሏቸው ያበባሉ። በቃል በጽሑፍ በሃይማኖት መሪ በንጉሥ ተነቅፈዋል። ቡድኖች መንግስታትና አብያተ እምነቶች ዘምተውባቸዋል። በተረት በወግ በግጥም በድርሰት በስዕል በሙዚቃ ሰዎች ይጠላዋቸው ዘንድ ተወግዘዋል፣ ተሰድበዋል። ግን ሴተኛ ዳሪነት ዛሬም አለ። በመጽሐፍ ቅዱስ በቁርአን በአይሁድ ቶራ በቡድአ ዳማፓዳ ውግዝ ተሰኝቷል። ግን ዛሬም ሴተኛ ዳሪነት አለ። ይህ ሁሉ የሆነው በሁሉም የእድገት ደረጃም ሆነ የፖለቲካ ስርዓት ሳይወሰን ነው። በሁሉም ማዕዘን ትውልድ ዘመን ነበር አለ። ሲፈጠር ጀምሮ ተወግዟል። ዛሬም የውግዘት ዘመቻው አልቆመም። ያጠፉታል አሊያም ይቀንሱታል የተባሉ ህጎች ደንቦችና መመሪያዎች ይወጣሉ። እሱ ግን አለ። ሾተል ተመዞ ጎራዴ ተስቦ አረር ተተኩሶ በድንጋይ ተወግሮ ዛሬም አለ። እንደ ዋርካ ሰፍቶ ተንሰራፍቶ በየአደባባዩ በጓዳ አይገኝም በሚባልበት ቦታ ሁሉ ይገኛል። ባልተፈጠረበት ስፍራ በማይስማማው ከባቢ ሁሉ መገኘት ጀምሯል። እንደየማህበረሰቡ የእድገት ደረጃና የጊዜው ማህበራዊ ወይም ፖለቲካዊ ውስጣዊ ሁኔታ መልኩን ስልቱን ይቀያየራል እንጂ የመክሰም ባህሪ ጨርሶ አይታይበትም። አሁን ከህገወጥነት ወደ ህጋዊነት ከድብቅ ወደ አደባባይ ሰፍቷል። ዛሬ በስንክሳር መሰናዷችን የሴተኛ ዳሪነትን ታሪክ እንዳስሳለን። ሴተኛ ዳሪነት ጥንታዊና የሴቶች አካላቸውን ገላቸውን ለማንም ዋጋውን ለሚከፍል ግለሰብ ሁሉ የማከራየት ተግባር ነው። ይህ ተግባር በተለያየ መልኩና ልዩ ልዩ መጠሪያው በማንኛውም የእድገት ደረጃ ላይ በሚገኝ ማህበረሰብ ወይም ህብረተሰብ ዘንድ ድሮም ዛሬም የነበረና ያለ ነው። ድህነትና ሀብት በቴክኖሎጂ በኢኮኖሚ ማደግና ለማደግ በምግብ ሰብል ራስን መቻልና ለመቻል ማስቻል በሚችሉት ሀገራት ሁሉ ነበር አለ። ሴተኛ ዳሪዎች የምንላቸው ጠቅለል ባለ መልኩ ሲገለጽ የትኛው በወሲብ ንግድ ላይ ተሰማርተው ያሉትን ሴቶች ወይ ሴት እህቶቻችን ሴተኛ ዳሪዎች በሚል ስያሜ እንጠራቸዋለን። በዝርዝር ስንገባ ደግሞ ሴተኛ አዳሪነት ወይንም ደግሞ ወሲብ ንግድ ተዳዳሪዎች ተብለው የሚጠሩት መንገድ ላይ ከሚቆሙ እስከ ባር ውስጥ አሁን እንደውም የተሰማ ያለው ነገር በርግጥ በበቂ ጥናት የተረጋገጠ አይደለም። ቀን ቢሮ የሚሰሩ ማታ ተጨማሪ ገቢ ለማግኘት በወሲብ ንግድ ላይ የቢሮ ውስጥ የሚሰሩ እህቶቻችን ማታ በወሲብ ንግድ ላይ ሁሉ የሚተዳደሩ ወይንም በዚህ ስራ ላይ የሚሰማሩ እንዳሉም ነው እየተሰማ ያለው። እንግዲህ ይሄ በከተማ ውስጥ ካለው ሁኔታ ሲኖር ትንሽ ደግሞ ወጣ ብለን ከከተማው ያሉ የገጠር ከተሞችን ካየን ሴተኛ ዳሪነት ኮማሪ ቤቶች የሚባሉ አሉ።
ኮማሪ ቤቶች ማለት አረቄ ጠላ ቤቶች እነዚህ ቤቶች ግሮሰሪዎች እነዚህ ሁሉ የወሲብ ንግድ ተዳዳሪነት ስራ የሚሰራባቸው ናቸው ከዚህም ሌላ ደግሞ ኢሌጋል ማለት ኦፊሻሊ ራሳቸውን ሳይወጡ በዚህም ይሄንንም እንትን የሚሰሩ እንትኖች አሉ ይሄን በርግጥ በበቂ ጥናት ማረጋገጥ ይጠይቃል ካፌ ውስጥ የሚሰሩ እህቶቻችን እነሱም ኦፊሻል ባልሆነ መንገድ ባልተገለጸ መንገድ እንደዚህ አይነት ተግባር ውስጥ እንዳሉ ነው የሚነገረው ስለዚህ ይሄ የወሲብ ንግድ ተዳዳሪነት ዘርፈ ብዙ ነው አንዳንዶች ደግሞ ከቤታቸው በስልክ በደላላ አማካይነት ኮሙኒኬት ያደረጉ የወሲብ ንግድ ስራን የሚሰሩም አሉ አንዳንዶች ቤታቸው የሚያስተናግዱ አሉ በዛዎቹ በደሳሳ ቤታቸው ውስጥ ደንበኞቻቸውን የሚያስተናግዱ የወሲብ ንግድ ስራ የሚሰሩ አሉ እና ዲቴል እየገባን ከመጣን አይነቱ ብዙ ነው ሲጠቀለል ግን እነዛ የህብረተሰብ ክፍሎች ኑሯቸውን ለመደጎም እንበል ራሳቸውን ለማሸነፍ እንበል ብቻ ህብረተሰቡ በባህል በአስተሳሰብ በአመለካከት በመንፈሳዊ ዓለም ልክ አይደለም ያለው ተግባር ላይ ራሳቸውን አሰማርተው እንደ ገቢ ማግኛ እየተጠቀሙበትና ህይወታቸውን እየገፉበት ያለበት ሁኔታ ነው ያለው አቶ ይድነቃቸው ኃይሉ በአዲስ አበባ አስተዳደር ሰራተኛና ማህበራዊ ጉዳይ ቢሮ የማህበራዊ ችግሮች መከላከል ዳይሬክቶሬት ዳይሬክተር የስነ ሰብህ አንትሮፖሎጂ የስነ ህብረተሰብ ሶሲዮሎጂ የማህበራዊ ስነ ልቦናና በሌሎችም በተዛማጅ መስኮች የተሰማሩ ሊቃውንት ቁጥር ጥቂት አይደለም ሁሉም ከዚህ ቀደምም ሆነ አሁን ሰፊ ጥናት ምርምር ሲያደርጉበት ቆይተዋል እያደረጉም ነው መንስኤው መስፋፋቱን መንሰራፋቱን አይጠፌነቱን በተለያየ ደረጃ ፈትሸውታል በዚህ ሙያዊና ፈርጀ ብዙ ጥናቶች ላይ በመመስረት ሴተኛ አዳሪነትን የዓለማችን አንጋፋው ሙያ ተብሏል ይላሉ ዶክተር አሮን ክራሽ አሜሪካዊ የቤተሰብ ጉዳይ ጥናት ሊቅ ናቸው ይህን የሚያረጋግጥ እጅግ በርካታ መረጃዎች ከየማዕዘናቱ ማግኘት ይቻላል ባይ ናቸው ለመሆኑ የሴት አዳሪነት ጥንታዊ ታሪክ ማረጋገጫ ምንድነው የመጀመሪያው ማረጋገጫ የዓለም የሥነ ጽሑፍ ዘርፍ ነው ከጥንት ከቅድመ ክርስትና ጀምሮ ደራሲያን ይህን ክስተት በፈጠራ ስራዎቻቸው ውስጥ ሲያንጸባርቁት ኖረዋል የማንኛውም ስነ ጽሑፍ ዓላማ ሰብአዊ እውነትን መግለጽ ነው ከልደት እስከ ሞት የተዘረጋውን የሰው ልጅ ገጠመኝ ኑሮውን ደስታና ሐዘኑን እምነቱን በኑሮ ውስጥ ያለውን ቅራኔ ህብር ሰጥቶ መግለጽ ወይም ማሳየት ነው ስነ ጽሑፍና የአንድ ህዝብ ህይወት የማይነጣጠሉ አካል ናቸው ሴተኛ አዳሪነት በኑሮ ውስጥ ያለ ቅራኔ ሆኖ ለዘመናት ቆይቷል የዓለማችን የስነ ጽሑፍ ሰዎች ሴተኛ አዳሪነትን የስነ ጽሑፋቸው የቅራኔ አውድ አድርገው መጠቀም ከጀመሩ በጣም ብዙ ዘመን ሆኗቸዋል ከ1700 ዓመት ዓለም እስከ ክፍለ ዘመናችን ሁለተኛ አጋማሽ ድረስ ከወጡት የፈጠራ ሥራዎች የሴተኛ አዳሪነትን ተግባራት የሚመለከታቸውን ዶክተር አሮን ክራሽ ቃኝተው ነበር እኚህ ሰው ከዚህ ቅኝታቸው በመነሳት ተካተውባቸዋልና ይመለከታቸዋል የተባሉ ሁለት ቅጽ የሚሆኑ እውነት አግኝተዋል እስኪ ሁላችሁም በመጽሐፍ መደርደሪያችሁ ላይ ያሉ የሥነ ጽሑፍ ሥራዎችን አንድ አፍታ ተመልከቱ ውስጡ ያሉትን ገጸ ባህሪያትና የልብ ወለዱን ይዘት ፈትሿቸው ከመጽሐፎቹ ውስጥ ምን ያህል የሴተኛ አዳሪነት ታሪክ የሌለው መጽሐፍ አጋጠሙ ዶክተር ሃርልድ ግሪንዋልድ የማህበራዊ ጉዳዮች ተመራማሪና ጥናታዊ ጽሑፎች አቅራቢ ናቸው ዘ ኩል ገርል የተሰኘ በዩኤስ አሜሪካ ዘመናዊ የሴተኛ አዳሪነት ክስተት ላይ ባደረጉት ጥናት ላይ የተመሰረተ መጽሐፍ ጽፈዋል ዶክተር አሮን ክራሽና ዶክተር ሃርልድ ዘ ፕሮስቲቲዩትስ ኢን ሊትሬቸር ሴተኛ አዳሪዋ በስነ ጽሑፍ ሥራዎች አይን የሚል መጽሐፍ አሳትመዋል
በዚህ መጽሐፍ ውስጥ የተሰባሰቡት የጽሑፍ ናሙናዎች የጥንቱን 4000 ዓመት ያህል ያካትታሉ። በእውነቱ የሚያስገርመው ጥናታቸው የቃኘው ይህ ረጅም ዘመን በሴተኛ አዳሪነት ላይ ያልቀዘቀዘ ፍላጎት ማሳየቱን ነው። ህብረተሰቡ ለሴተኛ አዳሪነት ያለው አመለካከት በአደባባይ ውጉዝ፣ በውስጥ ለውስጥ ግን ያን ያህል መሆኑን ነው። እንደ አጥኚዎቹ አገላለጽ እየሰደቡ ይመርቁታል፣ እየተፉበት ይስሙታል፣ እያጥላሉ በክፉ ውስጥ ናቸው። እየታየ የነበረውና እያየነው ያለነው ይሄንን ነው ይላሉ። ስለ ሴተኛ አዳሪነት ያሉ ጭፍን እምነቶች ሙያውን በይፋ ያጥላሉ፣ በድብቅ በተግባር ማበረታታት ናቸው ይላሉ አጥኚዎቹ። በዓለማችን ከፍተኛ ደረጃ ላይ ደርሷል በሚባሉ ህብረተሰቦች ዘንድ እንኳን ይህ ጉዳይ አሉታዊ ስሜት ስለሚቀሰቅስ ሳይንሳዊ ጥናት በሚያደርጉ ላይ ጭምር ተጽዕኖ እስከዛሬ ያደርጋል። በደራሲያኑ ላይ ተጽዕኖ ፈጥሮ በሁሉም ፈጠራዎቻቸው ላይ ተንሰራፍቶ ይታያል። አንባቢም አድኖና አስሶ እንዲህ አይነት መጽሐፍን ለማንበብ ይተጋል። አንዳንድ ደራሲያን ደፍረውም አጠይመውም ሆነ ግልጽልጥ አድርገው በፈጠራ ሥራዎቻቸው ይህን ጉዳይ በተለየ መልኩ ያቀርቡታል። ከጥንታውያኑ የግሪኩ የታሪክ ጸሐፊ ሄሮዶቱስ ከ480 እስከ 425 ዓመት ዓለም፣ ተራቢና ተሳላቂው የግሪኩ ደራሲ ሉኪያኖስ ወይም ሉሲያ ከ120 እስከ 200 ድህረ ክርስትና በዚህ ጉዳይ ላይ አድምተው ጽፈዋል። ከዘመናውያኑ ደግሞ ፈረንሳዊው ኤሚል ዞላ፣ አሜሪካዊው ስቲፈን ክሬን፣ የብሪታንያው ታዋቂ የብር ሰው ጆርጅ በርናንድ ሾውና የአይሪሹ ጄምስ ዶሽ ሥራዎች ላይ ተንሰራፍቶ ይገኛል። ከሀገራችን ደራሲያንም ይህን ጉዳይ የሚያነሱ የፈጠራ ሥራዎችን ያቀረቡ ስፍር ቁጥር የላቸውም። በአንድ ወይም በሌላ መልኩ አንስተውታል። አንዳንዶች እንደውም ራሱን ችሎ ግልጥልጥ ብሎ የሴተኛ አዳሪነትን ታሪክ ለንባብ አብቅተዋል። አሰፋ ገብረ ማርያም ተስፋ፣ እንደወጣሽ ቀረች ብርሃኑ ዘሪሁን፣ እናኑ አጎናፍርና ሌሎችም ቀደም ብለው ይጠቀሳሉ። ቀረብ ያሉትን ከመዘርዘሩ በጥቅሉ ብዙዎቹ ሳያነሱት አላለፉም ማለቱ ይበቃል። የሴተኛ አዳሪነት ርዕሰ ጉዳይ በሌላው ዓለም እንደሚሆኑ ሁሉ በአገራችንም በስሜት ጉም የተሸፋፈነ ነው። በሰከነ አእምሮ በሳይንሳዊና በነባራዊ እውነታ ላይ የተመሰረተ ጥናት ማድረግ ቀርቶ ውይይት የሚካሄድበትም አልነበረም። በዚህ የተነሳ ቀደምት ስነ ጽሑፎችም ሆኑ አሁን የምናገኛቸው የተለየና ገንቢ አተያይ የላቸውም ከጥቂቶቹ በስተቀር። እስኪ እነዚህን እንመልከት። እኛም ማየነው ሁሉንም እንዳንቺ ያለ አዳራሽ የለም። ከምሽቱ 3 ሰዓት ይሆናል። ቅዳሜ ማታ ማሚቱ ሽሩሩ ቤት አሻሻጮች ሁሉም የጥለት ስፋቱ ስንዝር የሚያክል የአበሻ ልብስ ለብሰዋል። ግን በቀዩ መብራት ምክንያት የጥለቱ ቀለም ምን እንደሆነ ለመለየት አይቻልም። ሁሉም ነገር ደም ውስጥ የተነከረ ይመስላል። አስናቁ ገና ቻቻ ባታውቅም ክንፈ ስለሚመራት የምትችልበት ያስመስላታል። ደስታና ኩራት ፊቷ ላይ ይታያል። ዳንሱ ሲያልቅ ሌላ ቻቻ ተደረገ። ደነሱ። አሁንም እንደተከበቡ ለአራተኛ ጊዜ ደንሰው ሲያበቁ ክንፈ አንድ ነገር ነገራት። የሳቀች እጁን ይዛ ወደ መቀመጫዋ ወሰደችውና ገና ቁጭ ከማለቷ በሳቅ መንከትከት ጀመረች። ሳየው ነገሩ አላማረኝም፣ በጭራሽ አላማረኝም። አንደኛ ከመቼ ወዲህ ነው ክንፈ ከሸርሙጣ ጋር የሚደንሰው? እርግጥ ነው ከ6 እና ከ7 ዓመታት በፊት በውቤ በረሃ አንደኛ ዳንሰር እሱ ነበር። ግን ያን ጊዜ ስራ ባለመያዙ ገንዘብ በብዙ ስላልነበረው ሸርሙጦች እንዲወድቁለትና በብላሽ እንዲሰጡት ነበር የሚደንሰው። ዛሬ ግን ምን አለፋይ ምን አንፈራገጠኝ ይላል። ገንዘብ ከፍሎ በማረግ አይወስድም። ቢሮ ገብቼ ወንበር ላይ ቁጭ እያልኩ ማፈራው ገንዘብ ለምን ሊሆን ነው? ስብሐት ገብረ እግዚአብሔር። ሌቱም አይነጋልኝ 1957። አበራ የመስፍን ሐረር መንገድ ለቆ ግራውን በመያዝ ወደ ዮሐንስ ቤተክርስቲያን በሚወስደው ቁልቁለት
ትንሽ እንደተጓዘ እንደገና ወደ ግራ ታጥፎ ወደ ገዳም ሰፈር ገባ። የውሃ ልኩ ከፍ ያለ ባለ 4 ደጃፍ ዛኒጋባ ቤት ስር መኪናውን ወስዶ ሲያቆም ማን እንደመጣ ለማየት ወይም ለመታየት ሴተኛ ዳሪዎች ቀያይ መጋረጃዎቻቸውን እየገለጡ ከየደጃፉ ብቅ ብቅ አሉ። እየሳቁ አንቱ ዛሬ ደግሞ ዊስኪ ይዘው መዞር ጀመሩ እንዴ? አለች ከመሐከላቸው አንዷ። ድምጿ ጨለማውንና ጸጥታውን ቀደደው። አበራ ጭር ያለውን ቤት መርጦ ወደ ውስጥ ዘው ሲል ኃይለ ማርያም የውስኪውን ጠርሙስ አንጠልጥሎ ተከትሎት ገባ። አበራ እንዳሰበው ከአራት ሴቶች ሌላ ማንም አልነበረም። በቀይ መብራት አንዷን ከሌላዋ መለየት አስቸጋሪ ነበር። ሁለቱ የአገር ልብስ፣ የተቀሩት ደግሞ አጫጭር ሰውነት ላይ ልክክ የሚሉ ቀሚሶች ለብሰዋል። አበራ ዳሌዋ ሰፋ ብሎ የታየችውንና ሲገባ እንደሌሎቹ ወከክ ያላለችለትን ሴት መርጦ ተቅደርዳሪ ጦማዳሪ ብሎ እጇን ይዞ እየጎተታት ወደ ውስጥ ገባ። ሌሎች በቅናት አይን ቆዳዋን ገፈፏት። የቀሩት 3 ሴቶች ኃይለ ማርያምን ከበው ይዘው ጋሻንቱ ምንም ንጋበዝ ታዲያ ይሉት ጀመር። ከአድማስ ባሻገር በዓሉ ግርማ 1962 ከላይ በምሳሌ ወሰርናቸው ስነ ጽሁፎች ገንቢ አታይ ከሌላቸው ሊመደቡ የሚችሉ ናቸው። ቀጣዩ ግን ለየት ያለ አታይ ያለው ጽጌ ወገቧን ይዛ ሻሿን እየነቀነቀች ጥሩ ይሄንኑ ነበር ካንተ የጠበቅኩት ውለታየህ ነው ሰራተኛ ሰፈር ብታገኝኝ ታዲያ እግር ላይ ወድቄ አላገባኝ ለምነን ያገባኝ እንደ ማርታይ ሚኒስተር ልጅ አለመሆኔ እንደሱ ያልተማርኩ መናጢ ደሃ መሆኔን እያወቅን ያገባኝ ታስታውስ እንደሆነ እኔም ነግሬ ነበር አይሆንም ብዬ ነበር ግን አንተ ምን አልክ ግድ የለሽም ሴተኛ ዳር የሆንሹ ወድሽ አይደለም ችግር አስገድጆሽ ነው ያለፈው አለፈ ሞተ ተረሳ የሰው ማንነቱ የሚለካው ባለፈው ኑሮው ሳይሆን አሁን ባለው አቋሙ ነው እኔ ከወደድኩሽስ ጽጌ እንዲነበርች ቢልዴንታ የለኝም እያልኩን ያገባኝ እሺ አልኩለት ምላሴን በቆረጠው ኑሮ። ደራሲው በዓሉ ግርማ እስኪያይክ በዝበዙ አይኖችሽ ይረፉ የሚያይሽን ሁሉ ሰለቸኝ ማፍረፉ ልብሽ አብሮ ይጓዝ ሲወጡ ሲወርዱ አለሁ ካጠገብሽ እኔ አፍቃሪሽ አንዱ ንግግር ያንደበት ሰላምታ እንኳን ሲታይተው የጥርስ ፈገግታ እንኳን ሳይታቸው ፀጉር ሲዳብሱ ደርሶ ማለት ያበዛል እነሱ እስኪያይክ በዝበዙ አይኖችሽ ይረፉ የሚያይሽን ሁሉ ሰለቸኝ ማፍረፉ ልብሽ አብሮ ይጓዝ ሲወጡ ሲወርዱ አለሁ ካጠገብሽ እኔ አፍቃሪሽ አንዱ የሚጠሩ መስለው ሌላ መንገደኛ ሲፈልጉ ሻየሁ ባይናቸው ቁራኛ አይና አይከለከል አሉኝ ነገር ፍሹ ሌባው ማን ሆነና ሁሉን አዳራሹ
ሙዚቃዎች የሙዚቃ ስንኞችም ሴተኛ ዳሪነትን በሕይወት መንገድ ላይ በተደጋጋሚ ከሚከሰት ነገር አንዱ እንደሆነ ያሳያሉ። በጨብጥ ያልተያዘ ቂጥኝ ያልከተበው እርሱም አይጠይቀኝ እኔም አላገባው እኔ ግንዘት ሆኜ አንቺ ቄሱ ነሽ መቼ ተገናኝተን ትደግምኛለሽ አዲስ ጋቢ ለብሰ ለምን ይበርድሃል ባትሰማ ነው እንጂ ተደርቦብሃል በስብታክ ዘመነ መንግስት ዞርደር የተባለው የመሪ ፈረሰኛ ጠባቂና ቦርኔን የተሰኘ መኮንን በፈጠሩት ግጭት ቦርኔ ሸፈተ ዞርደሪ የቦርኔን እጅ ለመያዝ ይፈቀድለት ዘንድ ንጉስ ሰብታህን በመልክ የሚያስደስቱ በቁንጅናቸውና በቅርጻቸው ሳቢ ሴቶች የተጣራ ወይን ጠጅና አረሆች እንዲያዘጋጅ ለንጉሱ መንገሩ በታሪክ ተጽፎ ይገኛል። በመራ ተክለ ሃይማኖት ዘመነ መንግስት ደግሞ የፈረሰኛ የሰላም ዘመኛ መሪ ግሮግሮኒንደር እስር ቤት ሲጎበኝ አንዲት የከተማ ቅሬታ አስራ እንዳገኛትና ከርሷ ጋር የታሰሩ ብዙ ወንዶችና ሴቶች እንደነበሩ መጽሐፈ አባ አራሪም ገጽ 600 ላይ ሰፍሮ ይገኛል። በአጼ ልብነ ድንግል ዘመነ መንግስት ከ1508 እስከ 1540 ኢትዮጵያን የጎበኘው ፖርቱጋላዊ ካህን እንደዘገበው ከሆነ የሴተኛ ዳሪዎች መጠሪያ አማሪት ነበር። ትርጉሙም ሴት አረሆ ደናሽ ማለት ነው። ጨው የሚወጣበት አካባቢ አረሆ ይባላል። አረሆ የሚገኘውም ላሎ የተባለ የዘፈን አምላክ የሚገኝበት እሳተ ገሞራ ካለበት ቦታ አጠገብ ነው ተብሎ ይታመን ነበር። ለመጀመሪያ ጊዜ ጨው ለማምጣት ወደ አረሆ የሚሄድ ሰው አብረውት የሚገኙት ሰዎች እንደ ሙሽራ እየዘፈኑ ይንከባከቡታል። የአረሆ አምላክ ላሎ እንዲቀበለው ልዩ ልዩ ዘፈንና ዜማ እያሰሙ ይጓዛሉ። ዘፈን ብቻ ሳይሆን ድንጋይ እያንኳኩ ሌላም ልዩ ልምዶች እየፈጸሙ ይጓዛሉ። የጎንደር ከተማ በ1636 ከተመሰረተች ወዲህ ሴተኛ ዳሪነት መስፋፋት ጀመረ ይላሉ እሸቱ ተፈራ የተሰኙ አጥኚ። ብርሃኑ ዘሪሁን ከተማ እንደ ማሳ ነው። ማህበራዊ አኗኗር፣ ማህበራዊ አስተሳሰብ የዘራውን ማህበራዊ ህይወት ያበቅላል፣ ያሸታል፣ ያፈራል። ማሳው በወቅቱ ካልታረመ ዝባዝንኬው አሰስ ገሰሱ በርክቶ ይገኛል። ማሳው ራሱ በሚገባ ካልተያዘ እንክርዳዱ ማረሙም እየበዛ ሄዶ ጠቃሚ ፍሬ የማይሰጥበት ጊዜ ይመጣል፣ እድር ይሆናል። የጎንደር ከተማ ማህበራዊ ህይወትም ከመልካም ፍሬ ይልቅ ሙጃ የበዛበት ማሳ እየሆነ ሄዶ ነበር ብለው ነበር። በእሸቱ ተፈራ ጥናት ሰፍሮ እንደሚገኘው አጼ ኢያሱ ከ1682 እስከ 1706 የኖሩ መዋዕለ ዜና ዘጋቢያቸው በ1696 እሳት ከአንዲት ጋለሞታ ቤት ተነስቶ ከፍተኛ ጉዳት ማድረሱን ጽፏል። በዚህ ጽሑፍ ላይ አማሪት የሚለው የመጀመሪያ ስሙ ተቀይሮ በጋለሞታ ተተክቷል። በ1830ዎቹ ትልቁ የመደሰቻ ስፍራ ቤተ ሸርሙጣ ተሰኝቶ ነበር። እጅግ ቆንጆች፣ ጽዶች፣ ሽቅርቅሮችና ኩሮች ነበሩ ይባላል። እኒህ ቅሬዎች በጣም የተከበሩ እንጂ የተናቁ አልነበሩም። በዚህ ክብርም መመረጥ የተነሳ ቁጥራቸው በጣም ሊጨምር ችሏል ይላሉ አጥኚው። በዚህ ዘመን ሴተኛ ዳሪዎች ቅሬ የመሰኘታቸው ማስረጃ በአጼ ቴዎድሮስ ዘመን የተፈጠረው ሁኔታም ይገልጸዋል። አጼ ቴዎድሮስ በመጨረሻዎቹ የስልጣን ዘመናቸው አካባቢ ከካህናቱ ጋር ጠበቀቡበት ጊዜያት ብዙዎቹ ካህናት አጼ ቴዎድሮስ አቡነ ሰላማን ሸርሙጣ አረብ እያሉ ሲሳደቡ ጆሮአቸውን በጣታቸው ሲደፍኑ ይታዩ ነበር። አጼ ቴዎድሮስ ይህን ያሉት ግን ከልባቸው አንቅተው አልነበረም። የአቡነ ሰላማ ቁባቶች ቢከፋፈሉ 10 ወጣት መኮንን ያስረጃሉ የሚባል ሐሜት በጎንደር ሲናፈስ ኖሯል። ከዚህም ጋር ብዙዎቹ ሚስዮናውያን አባ ሰላማ ወደ ኢትዮጵያ የመጡት የአበሻ ቆነጃጅትን ለማማረጥ ነው እያሉ ይተቿቸው ነበር። ይህ ወሬ በገነነበት ጊዜ አንዲት የጎንደር ቅሬ በሰርግ ላይ ተወደዱ ወዲያ ይወዳሉ አቡን መስቀሉን አስሞ የሚስመውን ተታማውኛ አይቀር ምን ነው ባንት ብታማ ተግብጥ የመጣው አቡነ ሰላማ ብላ ስለዘፈነች ተከሳ ወደ ንጉሱ ቀርባ ነበር። አጼ ቴዎድሮስ ግን ከጳጳሱ ጋር ተጣልቶ የነበረ ከመሆኑም በላይ ነገሩም የሚያስከስስ ሆኖ ስላላገኙት
ዓለም የሚያወራውን አንዲት ደሃ ሴት በጠላ ጉልበት ተነሳስታ ተናገረች ብላችሁ ምን ፍጠሩ ነው የምትሉት ብለው በነጻ አሰናብተዋታል። በ1830ዎቹ የነበሩት ሴተኛ ዳሪዎች የኩራት ምንጭ መኳንንትና አዛዥ የዘር ሐረግና ሀብታቸው ተመርጦ የተዳረላቸውን ሴቶች ገለል አድርገው ጨለማ ለብሰው የእጅ መንሻ ይዘው ዝግ ብለው ወደ እነሱ የመምጣታቸው ምክንያት ነበር። ሴተኛ ዳሪዎች ሰው ከሰው እንዳይጋደል የአንድ ወንድ ቅምጥ ብቻ እንዳይሆኑ በጥብቅ ይከለከሉ ነበር። በዚህ የተነሳ አካል የጎደለ ነፍስ የጠፋ እንደሆነ መከራ ይገጥማቸው ነበር። ችግሩ በሹም በመጠየቅ ብቻ የሚበቃ አይደለም። የተጎጂ ወይም የሟች ወገን በሀገር አያስኖራቸውም። የጽዳታቸውና የአኗኗር ስርዓታቸው ጉዳይም በሕግ የተወሰነና ቁጥጥር የሚደረግበት ነው። አማሪት ንጹሕ ሸማ መልበስና ተኳኩላ ተጣጥባ እንድትገኝ ትገደዳለች። ጽዳትን መጠበቅ የሥራው ባህሪ ቢሆንም የአካባቢው አለቃ የጤና እንከን ያለባት ሴት በዚህ ሥራ ላይ እንዳትገኝ ያስገድዳል። በአፄ ቴዎድሮስ ዘመነ መንግሥት ከ1855 እስከ 1868 የከተሞች መስፋፋት የንግድ እንቅስቃሴ ማቆጥቆጥን ተከትሎ ነጋዴዎችና ደብተሮች ቅሪዎችን ማስቀመጥ ጀመሩ። ይህን ጊዜ በየዕለቱ እየተራበሹ ከተማይቷን ያብጧት ገቡ። ቅሪዎቹ ድምፀ መረዋ በመሆናቸው በዜማ በግጥሞቻቸው አንዱን ካንዱ ያላትሙት ጀመር። ዱላ አተካራና ግርግር ባልተለመደ ሁኔታ ይታይ ጀመር። አንዳንድ ሴተኛ አዳሪዎችም ከነዚህ አይነቶቹ አምባጓሮ ለመሸሽ ከተማዋን ለቀው ወደ አጎራባሽ ከተማ ይጓዙ ጀመር። ቀስ በቀስ ሽርሙጥናም በደብረ ታቦርና በአድዋ በተለይም የወታደር ክምችትና የንግድ እንቅስቃሴዎች በሚበዙባቸው አካባቢዎች እየተስፋፋ መጣ ይላሉ ጥናቶች። ሆኖም በሴተኛ ዳሪነትና በማስቀመጥ ወይም ቅምጥ በማድረግ መካከል ያለው ልዩነት አለመታወቁ ሌላ ችግር አስከተለ። ጠበዛ፣ አካል ጎደለ፣ ሕይወት ጠፋ። አምሮትን ለመወጣት ጎራ ሲሉ በዱላ መፈለጥ፣ በስለት መዋጋት በዛ። ሴት አዳሪ የማንም የግል አይደለችም የሚለውን ሕግ ለማክበር ወንዶች ተቸገሩ። የሴቶቹ ውበት የወንዶቹ አያያዝና ለግል ብቻ አለመሆናቸው ወንዱን ሁሉ አነሆለለው። ይህ ደግሞ ችግር ፈጠረ። በሕዝቡ ዘንድ አዲስ አይነት ተቃውሞ መታየት ጀመረ። በሴተኛ ዳሪነት ላይ አዳዲስ የጥላቻ ስሜቶች እንዲያቆጠቁጡ ምክንያት ሆነ። ወደ ሴቶቹ የሄዱት የወንዶቹ ችግር ሳይሆን የሴቶቹ ችግር ሆኖ መታሰብ ጀመረ። ጉዞና ዘመቻ የማያጣው ያ ዘመን ለሴተኛ ዳሪነት መስፋፋት የራሱን ድርሻ ተጫውቷል ይላሉ አቶ ሸቱ በጥናታቸው። በጉዞና በዘመቻ ጊዜ መኳንንቱና መሳፍንቱ ሚስቶቻቸውን ወይም የጭንገረዶቻቸውን እያስከተሉ ይሄዱ ነበር። ይህ ግን ለተራው ሕዝብ የማይታሰብ ነበር። መኳንንቱ በቅምጦቻቸው የተፈጥሮ ፍላጎታቸውን ሲወጡ፣ ተራው ሕዝብ ግን የተፈጥሮ ፍላጎቱን ለማርካት ወደ ሴተኛ ዳሪዎች ጎራ ማለት ጀመረ። የወቅቱ ሴተኛ ዳሪዎች ሞቅ ያለ ገንዘብ ያገኙ ስለነበር ትዳር የመያዝ ፍላጎት አልነበራቸውም። ለትዳር መፈለግ ዞትር የሚያጋጥማቸው ቢሆንም እሺ ብለው አይቀበሉም። በደም ግባታቸው የነወለለ ትልቅ ሰው እንኳን ለጋብቻ ቢጠይቃቸው ፍቃደኛ አይሆኑም። ሥራው መልካም የገቢ ምንጭ የሚያስገኝ መሆኑ እየታወቀ በመምጣቱም ተግባሩ በሸዋ በተለይም በፍቼ እየተስፋፋ መጣ። ለአገልግሎታቸው ለአካባቢው ጨቃሹም በግብር መልክ ክፍያ ይሰጡም ጀመር። የከተሞች መስፋፋት የወታደር እንቅስቃሴ ስርጭቱን እያሰፋው መጣ። ፍቼ የከተማይቷ የንግድ እንቅስቃሴና የወታደር ክምችት ብዛቷ ለዚህ እንዳበቃት ይነገራል። ሆኖም ሴተኛ ዳሪዎች በዛን ዘመን የከጀለ ሁሉ በቀላሉ የሚያገኛቸው አይደሉም። ለከፈለ ሁሉ ፍቃድ አይፈጽሙም። በውበቱ ተማርከው ባቀራረቡ ተስበው ቀልባቸው ፈቅዶ ካልሆነ እንዴት ተደርጎም ባይናቸው። የዛን ዘመን ሴተኛ ዳሪዎች ሲበዛው ነበሩ።
ልብሳቸው ድንቅ በጣም የተከበሩ ነበሩ። በንጉሱና በሹም ግብር ላይ ሳይቀር ይገኙ ነበር። የአገልግሎት ዋጋቸውም ጠነን ያለ ሲሆን ማማለዱንም በቀላሉ የሚሳካላቸው ነበሩ። አብሯቸው ያደረን ሹም ዳኛ ማለው ለምነውና አነሁልለው ቃል በማስገባት የራሳቸውን ብቻ ሳይሆን የሌላውን ችግር ይፈታሉ፣ የታሰረን ያስፈታሉ፣ የተጣላን ያስታርቃሉ፣ ሲሹፍት ያዛባሉ፣ የጎዳቸውን ይጎዳሉ። ለዚህ ሥራቸው ለታ ያገኛሉ፣ መሬትና የገንዘብ ጉርሻ ይቀበላሉ። ከዚህ በተጨማሪ የስለላ ሥራም ይሰራሉ። ሚስጥር ይቀበላሉ፣ ያቀብላሉ፣ ወሬ ያጣራሉ። በተለይ ዳኞች የነፍስ ግድያ ወንጀልን ለመመርመር ይጠቀሙባቸው ነበር። በዚህም የተነሳ ሴተኛ አዳሪዎችን ከጥቃት ይጠብቋቸው ነበር። ከዚህም ሌላ ተቀናቃኞች አንዱ ስላንዱ ምን እንዳሰበ፣ በምን ሁኔታ ሊረታው እንደተዘጋጀ እንዲነግሯቸው በገንዘብ ይደልሏቸው ነበር። ይህ የገቢ ምንጫቸውን ከማሳደግ ባሻገር ትልቅ የተባሉ ሰዎች እንኳን ከነርሱ ጋር ግንኙነት እንዳላቸው መታወቁ በተራው ሕዝብ በንቀት እንዳይታዩ አግዟቸዋል። በ19ኛው ምዕተ ዓመት ሴተኛ አዳሪነት በጨቅላ ደረጃ ላይ ነበር። በአነስተኛ ቁጥር በአነስተኛ አካባቢ ብቻ የተወሰነ ነበር። በ20ኛው ክፍለ ዘመን ግን እንደ ሰደድ እሳት ተስፋፋ። በሐረር በኡጋዴንና በአፋር ምድር ተከሰተ። የጥንቱ መጠሪያዎች ጋለሞታ፣ ደንገጡር፣ ማባቢያና ዘማ የተባሉት መጠሪያዎች ቀርተው ከአረበኛ የተወረሰው ሸርሙጣ የሚለው ቃልም መደበኛ መጠሪያቸው ሆነ። በአንዳንድ አካባቢ ሴተኛ አዳሪነት ከነዚህም የዘለለ ሌላ አይነት ስሞች ነበሩት። በ1940ዎቹ በጎጃም በፈለገ ብርሃን አካባቢ ስለነበረ መጠሪያቸው ፕሮፌሰር ሽብሩ ተድላ በግለ ታሪክ መጽሐፋቸው ላይ እንደሚከተለው አስፍረውት ይነበባል። በ1940ዎቹ ለፈለገ ብርሃን ከተማ የሰፈር ስም ተሰጥቶታል። አንዳንድ ስያሜ ለከተሜ ጠያፍም አስገራሚም ሊሆን ይችላል። ብዙ ጠላ ነጋዴዎችና ሴት አዳሪዎች የነበሩበት ሰፈር ገልበሽ ቆይ ነበር የሚባለው። አንድ ጊዜ አያቴ ፈለገ ብርሃን መጥቶ በነበረበት ጊዜ አብሮት የመጡ ጎረምሶችን ሲፈልግ አጣቸው። ቤት ከነበሩት ሰዎች አንዱን ይጠራና እስኪ ተንጋለሽ ቆየኝ ሰፈር ሄዳችሁ ፈልጓቸው አለ። ስም ተሳስቶ አያቴ በዚህ ስተቱ ብዙ ጊዜ በሹክሹክታ ይቀለድበት ነበር። በተለይ በ1907 ገደማ በአዲስ አበባ በአንዲት አነስተኛ ሳር ክዳን ቤት ውስጥ እስከ 5 የሚደርሱ ጋለሞቶች እየተሰበሰቡ ሴተኛ አዳሪነትን ያጧጡፉት ጀመር። ደንበኛ ለመሳብም እደጃፍ ቆመው ያንጎራጉራሉ። ስለዚህም በወቅቱ ጥሩ ሴተኛ አዳሪ ለመባል ውበትና ተክለ ቁመና ብቻ ሳይሆን ድምፅም አስተዋጽኦ ነበረው። በርዕሰ ከተማዋ የሴተኛ አዳሪነትን መስፋፋት በርካታ ምክንያቶች ቢኖሩትም የጠጅ ቤቶች እንደ እንጉዳይ መፍላት ትልቅ ድርሻ አለው። በ1908 ከ50 የሚያንሱት ጠጅ ቤቶች ከ5 ዓመት በኋላ 100 ደረሱ። በ1929 ደግሞ በ100 እጥፍ ጨምረው 1000 ሆኑ። በየጠጅ ቤቱም በርከት ያሉ አልጋዎች መዘርጋት ጀመሩ። በድሬዳዋም እንዲሁ የጠጅ ንግድና ሴተኛ አዳሪነት ደራ። የሴተኛ አዳሪዎች የድሮ ክብራቸው ቀነሰ። ሸርሜ የሚለው ቃል ስድብ ሆነ። የፋሽስት ዘመን ከወረራው ባሻገር በዚህ በሴተኛ አዳሪነት መስፋፋት ረገድ የተለየ ዘመን ነበር። ፋሽስት ኢጣሊያ ኢትዮጵያን ስትወር ያሰለፈቻቸው ወታደሮች ጎረምሶች ስለነበሩ ቀሚስ ያጠለቀች ሴት አታልፋቸውም ነበር። በዚህ የተነሳ የሴተኛ አዳሪነት ተፈላጊነት ጨመረ። በዘመኑ ቋንቋ ገበያው ጠየቀ። ጣሊያን ሰሜን ኢትዮጵያን ከተቆጣጠረች በኋላ በአድዋና በአክሱም ብዙ ሴቶችን አስገድደውም አግባብተውም ወደ ወታደር ካምፖች አቅራቢያ መጧቸው። የአባላዘር በሽታ እንዳይስፋፋ የሕክምና ቁጥጥር እየተደረገላቸው በአንድ አካባቢ ተቀምጠው የወታደሮች መደሰቻ እንዲሆኑ ተደረገ። እንዳይጠፉም ጥብቅ ቁጥጥር ይካሄድባቸው ነበር። መቀሌ በጠላት እጅ ከወደቀች በኋላ በከተማይቱ ውስጥ ሴተኛ አዳሪነት እንዲስፋፋ የፋሽስት ባለስልጣናት ከፍተኛ ድጋፍ በመስጠታቸው ያመንዘራነት ተግባር እጅጉን ጎላ።
ለሴት አዳሪዎች የሚሆኑ ከ200 በላይ ሳር ቤቶችም በከተማይቷ ውስጥ ተሰሩ። ፋሺስት ወደ ሌላው አካባቢ እየገፋ ሲመጣም በደሴ በርከት ያሉ ቤተ ግልሙትናዎች ተከፈቱ። መልከቀና ኮረዶችም በዝሙት ተግባር ላይ ተሰማሩ። መናገሻ ከተማይቷ አዲስ አበባ በጠላት እጅ ከወደቀች በኋላ ስለነበረው ሁኔታ የተጻፉ ጥናቶች እንዲህ ይገልጹታል። መናገሻ ከተማይቷ በጠላት እጅ ከወደቀች በኋላ ሴተኛ አዳሪነት መስፋፋቱ የግድ ነበር። የሚያሳፍር የሚያናድድና የሚያበሳጩ ነገሮች ይታዩ ነበር። የሀገር ልጅ በጠላት እቅፍ ውስጥ ማየት ከባድ ነበር። በርካታ ወጣት ሴቶቻችን የጣሊያን ወታደሮች መደሰቻ ሆኑ። ከጥቂት ጊዜ በኋላ 1500 የሚሆኑ የራሳቸው ቤት ያላቸው ሴተኛ አዳሪዎች በብዙ ሺህ የሚቆጠሩ ኮንትሮባሪዎችና 47 ነጭ ሴተኛ አዳሪዎች ከተማዋን አጥለቀለቋት። የጠላት ወረራ መስፋፋት በሞጆ፣ ናዝሬት፣ ሐረር፣ ድሬዳዋ፣ ነቀምትና ጅማ ድረስ ሴተኛ አዳሪነትን አስፋፋ። ጣሊያን በብዙ መቶ ሺህ የሚቆጠሩ ወታደሮችንና ሰራተኞችን አግበስብሶ በመምጣቱ በመላው ሀገሪቱ ሴተኛ አዳሪነት እንዲጎለብት አስተዋጽኦ አድርጓል። በወንዶችም ሆነ በሴቶች ላይ የሞራል ሽቀት አስከትሏል። ከወረራው በኋላ ይህ ሁኔታ በፍጥነት እየተዛመተ መጣ። ለዚህም በቂና የተደላደሉ ሁኔታዎች ተፈጥረውለታል። ሁሉም ባይሆኑ የተወሰነው ክፍል ወደዚህ ተግባር ውስጥ የሚገባው ልክ ነው ብሎ አምኖበት አይደለም። ከኑሮ የተነሳ ካለበት የኑሮ ጫና፣ ድህነት፣ እነዚህ ነገሮች ያስገድደዋቸው ወደዚህ ህይወት ውስጥ የሚገቡ በርካቶች አሉ። ሌሎች ደግሞ የራሳቸው ምክንያቶች ሊኖራቸው ይችላል። እዚህ እንትን ውስጥ የሚገቡት የስነ ምግባር ብልሽት በማህበረሰቡ ውስጥ ከሚደርስባቸው ጎጂ ልማዳዊ የሆኑ ባህሎቻችንም ጭምር ወደዚህ እንዲገቡ የሚገፏቸው የሚገፉበት ሁኔታ አለ። ምን ለማለት ፈልጌ ነው? ለምሳሌ በእኛ ሀገር አሁን የቀነሰ ቢመስልም ያላቻ ጋብቻዎች አሉ፣ ጠለፋዎች አሉ፣ ቤተሰባዊ ጋብቻዎች አሉ። እነዚህ ነገሮች ምንጭ እንደምንጭ ሆነው በደንብ አገልግለዋል። በዚህ ላይ የተሰማሩ ደግሞ ትርፍን የሚያጋብሱ ደላሎችም አሉ፣ ተጠቃሚ ሆኑ። ምን ለማለት ፈልጌ ነው? አንዲት ሴት ያላመነችበትን ሰው እንድታገባ ባህሉ ምን በል የአካባቢው ህብረተሰብ ተጽዕኖ አድርጎባት ጋብቻ ውስጥ ከገባች በኋላ በዛ ጋብቻ ውስጥ ምንም አይነት ኢንተረስት ፍቅርም ስለማይኖራት ጋብቻውን ኃይሊ ስለምትጠላው ላስት ላይ ባልተጠበቀበት ሁኔታ መንገዶች ክፍት ናቸው ባለችበት ሁኔታ በሚፈጠርበት ጊዜ ጥላ አካባቢውን ለቃ ማህበረሰቡን ለቃ ትሰደዳለች። በምትሰደድበት ወቅት የመጀመሪያው የሚጠብቋት ይህን ነገር የሚያመቻቹ ደላሎች አሉ። እነዚህ ደላሎች ከዛ በተለያየ መንገድ ያልፈልሻል፣ እዚህ ተሻለ እንትና ያለው ከተሞች ውስጥ ገቢ እንዲህ የሚል መደላዮችን ነግሯትና እዚህ ግን ስመጣ በራቸውን ከፍተው የሚጠብቋት ቡና ቤቶች ናቸው። በተለይ ከወጣት ከህፃናት ወሲብ ንግድ ውስጥ መግባት ጋር ተያይዞ አንዱ የቤተሰብ መፍረስ ነው። በአሁን ሰዓት በተለይ የህፃናት ወሲብ ንግድ ቀስ ያለ ስር እየሰደደ እየተስፋፋ የመጣበት ሁኔታ በከተማችን እየተስተዋለ ያለበት ሁኔታ አለና ህፃናት ስምን ለማለት ፈልጌ ነው። ማንኛውም ዕድሜው ከ18 ዓመት በታች የሆነ በሙሉ እንደተባበሩ መንግስታት ባወጣው መሰረት ህፃን ነው የሚባለው። ከህፃንነት ውጭ ወጥቷል የሚባለው። ቀሉ ሳምንት እንመለስበታለን። አዘጋጅቼ ያቀርብኩላችሁ መኮንን ወልዳረጋይ፣ ዝግጅቱን ያቀናበረችው ወንጌላዊት ብርሃኑ ነበርን። ኢትዮጵያ ለዘላለም ትኑር።